ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላህ። ዛሬ ነው ለየት ያለች ሀገር ላሳያችሁ። ዳግሜ ኢትዮጵያ ይላችኋል። ሀገራችን የመሰለች ከተማ ይኸውላችሁ ዲራ ትባላለች። ህይወትም ደስ ስትል በነገራችን ላይ አሁን ዝናብ ስለሌለ ያን ያክል አረንጓዴ የለም። ደስ የምትለው አሁን ለቀጣይ ሁለት ወር በኋላ ክረምት አላት የራሷና ያኔ የዛን ጊዜ በጣም ደስ ትላለች። አክዳር ነው የምትሆነው። ሁሉ ደረቅ አይሆንም እንደዚህ ማለት ነው። እንደ ሀገራችን ልክ ክረምቱ ሲወጣ በጣም ደስ ይላል ማለት ነው ከሀጅ በኋላ። አሁን ግን ለአጋጣሚ መተን ነው ሰዎች ጋር የሆነ ለሆነ ችግር ገሩር የመተው ነው ማለት ነው። እኔ ሁላችሁ ቤቷ ሁላ ገደል ላይ ናት። ገደል ፎቅ ላይ ስጡ ወጥቼ ነው የምሰውረው። በነገራችን ላይ ይዋት ደስ ስትል ያውም በዝናብ ወቅት ቢሆን በጣም ታምራለች፣ ደስ ትላለች። የተፈጥሮ ሳር ይላችኋል። ህይወት ቤት ደግሞ ገደል ላይ ወላሂ እኔ መሬቱን ቀጥ ብዬ ሳይሆን በጣም ነው የምፈራው ማለት ነው። ዛታችኛ ስጦታችን ያ ነው ማለት ነው። እዛውኝ ሸቅቤ ሳየው ያስፈራራኛል። ይሄ ቤት እዩት። ቢስሚላህ ይኸውላችሁ ግራሩ ምድረ ኤሽ የሌለ ዛፍ የለም። የሌለ ገደልና ዛፍ ብቻ ነው የበዛባት ቤት ያን ያክል የለም ማለት ነው። እዩት። በነገራችን ላይ ይሄኛ ስጡህ ነው ፎቅ ስጡሃችን የቤቱ ስጡ ይላችኋል። ይሄ ደግሞ አንደኛው ጎረቤታችን ፊት ለፊት የቤታችን ማሻአላህ እንዴት ያለ ቤት አለ መሰላችሁ። አለ ቦታው ሆኖ ነው እንጂ የምር የቤት አንድ ቀን ቤት ገብቼ ሴትዮ ጋር ሂጅ ሲያመር አሰፋፉ ምናምን ማሻአላህ። ቤት መስጂድ ምዝው ጎና አለ ይላችኋል። ይዋት እኔ ደግሞ በሀያት የምፈራውና የምጠላው ነገር በዲያገት ላይ መኪና ሲወጣ ሲወርድ ሲያስፈራራችሁ ወላሂ ነፍስዬ አሁን ግን ለመርኩት። ወዲያው እንደመጣሁ በጣም ነበር የምፈራው። በጣም አቀበት ላይ ነው በቃ የሚሄደው መኪናው እንደዚህ እንደጀት የቆማል አቀበት ማለት ነው። ይኸውላችሁ በነገራችን ላይ ድሮ የኔ ሴትዮ 12 ልጅ የወለደችባት ቤት ያያትች ናት። እሺ ታች ያለችው ማለት ነው። ድሮ አሁን ደግሞ ባላይ ማራ ሆነዋል ነገሮች ተቀይረው ይላችኋል። እዩትማ መታምረብ ግን ደስ ትላለች እኮ ሀገሪቱ። ዳገቱ ተራራው የሌለ የለም። እዩት። ንፋሱ ደግሞ ደስ ሲል አየሩ ብርድ ሆኗል። አሁን ቅዝቃዜ እየመጣ ነው። ያውም ገና ሀጅ ሲመጣ በጣም ይቀዘቅዛል። ሀገር ክረምት የሚሆነው ከወር በኋላ። ቢስሚላህ ረህማን ረሂም። እስቲ ነግጠኝ ይኸውላችሁ ተራራው እዛ ላይ ያለ ተራራ የጦሳ ተራራ ያህላክላል ማለት ነው። እዩትም ወላሂ ያለ ጉርቤት በዛ በዲያገቱ መሀል ማለት ነው አይታይም እንጂ በጣም ነው የሚያስፈራራው የምር። በጣም በደንብ አይታይም። መኪና በዛ በዲያገቱ ላይ ሲወጣ እንዴት እንደሚወጣ ሱብሃንአላህ። በጣም ዲያገቱ ነው ያስፈራራል። በዛ በቤቱ መሀል ማለት ነው። በዛ ወጥተው በዛ ዘዝቀው ወርደው ነው እንደገና መስመር የሚገቡት። ሁላችሁ እንግዲህ መጨረሻው ፎቅ ላይ ሆኜ ነው። ቢስሚላህ ረህማን ረሂም ያስፈራራል። ስጡ ላይ ሆኜ ነው ሰወረላችሁ። ያቴች መኪናውን በዲያገት ላይ እየወጣ ይዶ ታያችሁ ከሆነ አትታይ መሰልክ ነው አይታይ። እና ይሄ ሁላችሁ ዲራ ወይንም ሸርቅያ ዲራ ትባላለች። ቻገር በአመት አንድ ጊዜ ሁለት ጊዜ እንመጣለን ሰዎች ጋር። ድሮ ቤት ነበራቸውና በጣም ሴትዮ የምትወዳት የተወለደችበት የወለደበት ብዙ ነገር ያየበት ሀገር ስለሆነ በጣም ተወደዋለች።
ቅርብ ጊዜ ነው ወደ ጅዳ የሄዱትና በየአመቱ እንመጣለን። 2 3 ይላችኋል። 2 ነው አስተፈርላ 3 ሳይሆን 2 ጊዜ በአመት እንመጣለን። አንድ ወር በቅዝቃዜ ሰዓት ከአንድ ወርም በላይ ምናምን እንቆያለን። አሁን ግን ሳምንት ብቻ ነው የቆየነው። ነገ ወደ ሀገራችን እንመለሳለን ይላችኋል። እና ይኸውላችሁ እንግዲህ ይህችን ትመስላለች ዲራዬ። በነገራችን ላይ በርበሬ የሚያምሳል ለመሰል የበርበሬ ሽታ ሸተተኝ። አበሾች አሉ ጨርሶ ምድረ ትግራይ እዚህ ነው ያለው። የሚገርማችሁ ነገር በባህር እየመጡ ትግራይ ያኔ የመን ቅርብ ነው አሉ። ለዚህ 2 ሰዓት ብቻ ነው የሚያስደው። ብዙ አበሾች እዚህ ቤት አሁን ስትዩ እንዲያው የሚመጡ መዲያሞቻቸው አብረው እየመጡ በአብዛኛው ትግራይ ናቸው በአብዛኛው። እና የመን ቅርብ ናት ለዛ ሀገር በጣም ትቀርባለች። 2 ሰዓት ብቻ ነው የምታሰደው። እና በተለይ ትግራዮች ናቸው እዚህ ያሉት። ወላሂ ብዙ በየአመቱ በመጣው ሰዓት ለእሶም ሰርግም ሲሆን ሴትዮ ጋር ሲሄድ በአብዛኛው እነሱ ናቸው ትግራዮች ማለት ነው ያሉት። ደግሞ እኔ አልግባባ አልችልበት በጠቀሳ ነው የምንግባባው አልኳችሁ። በዚህ በጣታችን ትናንትና የሆነች መታ በምን አባቴ ላዋራት ወዲያ በላት ወዲህ አረበኛ አታውቅ አማርኛ አታውቅ። እንዲያው ብታው በስንት ጉድ ተግባብተን የግድ ሄደች እና በአብዛኛው አበሻ ሞልቷል ስላችሁ ነው በርበሬ የሸተተኝ። እያመሱ ይሆናል ብዬ ነው ይዋት። ግን በዛ ካይ ነው ደስ የምትለኝ መርዛ ነገዛ ወጥቼ እሰውርላችኋለሁ ወይንም በኋላ የዚህ ቤቱ ጋር ሆኜ በጣም ይታያል በዛ ጋር። አሁን ግን ይሄ ቤቱ ስለጋረደኝ ምንም ላይ አልቻልኩም። ሰቴ ወርጄ ግን በዛ ሂጄ ብሰውር አሪፍ ነው። አለዛ ደግሞ እዛ ማዶ ተራራ ላይ ወጥቼ ነገ ግን እንሄዳለን ብለዋል ዳሩ። እና እንዴት ነው ሀገሬ ልጆች ላይክ ሼር እያደረጋችሁ አበረታቱኝ። ይሄን ይመስላል። ደግሞ ነገ ወደ ጅዳ ስንቀውጠው እንግዲህ ምኑን እየሰወርኩ ሼር አደርግላችኋለሁ። እንደዚህ ዘና ፈታ የሚያደርጉ አዲስ ነገሮችን ማለት ነው። እና ይኸውላችሁ ይታያችኋል ብዬ ተስፋ አለኝ። እኔ ግን በደንብ አይታየኝም፣ ፀሐዩ አይኔን እየወጋኝ ነው የምሰውረው ይላችኋል። እዛ ማዶ መኪና እየሄደ ነው። አረዩ የገዛ ስራ እያሳቀኝ ነው። በነገራችን እዛ ማዶ መኪናው በዛ ማዶ ተራራው እያልኩ ማለት ነው። ህይወት የምር ያለ ግራር ልነግራችሁ አልችልም። እንትን እራሱ ነበር አምና ምንድን ነው ስሙ አዴስ ምንድን ነው በአማርኛ? አዎ በአማርኛ አዴስ ነው። በእነሱ ደግሞ ስድር አምና ከዚህ ቆርጬ እዛ ጋር ሀወሽ አድርቄ 1 ኪስ ሞልቼ ማለት ነው። ከዛ በከላጥ ፈጭቼ ምናምን ለጸጉር ለፊት ወላሂ ሲያምር አስሊ ስለሆነ በጣም ምርጥ ነው። በጣም ስንትሮ ግን የለም ደርቋል፣ ቆርጠውታል። አሁን ለክረምት ለቀጣይ ከ3 ወር በኋላ ስንመጣ ወይም እናገኘዋለን መሰል እዛ ጋር ወጥቷል። ያው አይታይም ግን እና ይሄን ይመስላል። ውድ ቤተሰቦች የሁላችሁን ያንተ ታወራራው ይበቃኛል። በቃ ልውረድ ማለት ነው። የሁላችሁ ላይክ ሼር እያደረጋችሁ አበረታቱኝ። ውድ ቤተሰቦቼ ስለምትከታተሉኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ እያለሁ ባይ ባይ።